እኛ ባዳ ነን፣ ነገ ትተን እንወጣለን። እኛም በራሳችን የምንጠይቀው እንጠይቃለን፣ ችግር የለውም። እኛ በእህትና በወንድም መሀል የምንገባበት ምክንያት የለም። ግን ትክክለኛውን ነገር ተናገሪ ነው እዚህ ጋር ያልኩት እንጂ ያኔ ሲደበድብሽ የለውም ሰውየው ከሷለ ይሄንን መቶ እንትን ያለውን ጓደኛዬን እንትን ያለውን እከሷለ ስለለም ደግሞ ከሰው ልጅዋለ አለቀ። ሌላ ታሪክ አለ፣ ጠይቁ ነገር ካለ ጠይቁ። መቅደስ ስልክ ተደውሎባታል። መቅደስ ስልኩን ዝጊና ወደኛ ተመለሺ ፕሊዝ። ሮም ጉዳይ ያልጨረስኩት ነገር አለኝ እኮ ስልክ ሲደወልብሽ ዝጊው፣ ጆሯቸው ላይ ቀዩን ንኪው። እኛ እዚህ ጋር ማለት እኔም ተበዳይ ነኝ አስገቢኝ በያተ ሀቢባን እያሉኝ እየደወሉብኝ ስዘጋይ ይደውላሉ። አያልቅም እንዴ ተበዳዩ አያልቅም እንዴ? ዛሬ መሽቶብኛል። እኔ ማንን ማለት ገና የመጨረሻው ተበዳይ ማነው? አማን ደግሞ አለ ገና እሱን አላስተናገድም እንዴ። ስለ ክብረም ጉዳይ ያልጨረስኩት ጉዳይ አለ። ሀቢባ እባክሽ ተረጅ። እሺ እሺ እየሰማሁሽ። እሙ ጨርሰሻል? እሙ እኮ ተናገረች አለች እኮ። አልሰማሻትም? መጨረሻ ላይ አንቺ ስልክ ተደውሎብሽ አልሰማሻትም? እከሳለሁ ብሎ ለምንድን ነው የምትከሰው ብዬዋለሁ አለች እኮ። ስለዚህ እኔ አልደበደብኳትም ያለውን መረጃ ሳመጣልሽ ያኔ ታምኝኛለሽ። አልደበደብኳትም አይደለም ያለ አይደለም ማስረጃው ሳይሆን እኔ እኮ ከልጁ ሰምቻለሁ አይደለ? እሺ አንቺ ስትሄጂ እኔ ምንድን ነው ያልኩሽ? ስትወጪ ወደ ውጭ ምንድን ነው ያልኩሽ? ይሄንን ነገር ማወራው አልገባሽም? መክረሽኛል። አዎ ብዬሽ እኮ አምኜ ተቀበልኩም። ብዙ ነገር አትሽኛል ብዬ እኮ ብያለሁ። ልጁ በስልክ አገናኝቼሽ ምን አለሽ ብቻ ነው የእሷ ጥያቄ ለአንቺ። አንቺ ደግሞ አዎ ከሳለሁ ብሎኛል ብለሻል። አለቀ በቃ። ይሄን ብቻ ነበር የፈለገችው። ሌላም ያደረገችውን ነገር ተናግረው የምትደዋወለው ለቤት እሱን እኮ ራሷም ታውቃለች። ሁሉም ተናግሯል። የምትደዋወለው ቤተሰብ በሙሉ ነው የሚያውቀው። ምን አዲስ ነገር አይደለም። እንቅልፋታን ብላችሁ አስተያየት ማለት ለከሰሳችሁ ሁሉም ህብረተሰብ ነው አንድ ላይ ሆነን የከሰንሽ። እሱንም ተሰማሽ ማለት ነው። ለሊት የምትደውይውን እንዳለ ለእሱ አቅርበናል። ሁላችንም ቤት ውስጥ ያለ ነው። ይሄንንም ራሱ መረጃ አለው። ይሄንን እወቂ። ምክንያቱም ሀቢባ እንቅልፍ አጣን ለሊት ቪዲዮ ክል እያወራች እኛ መተኛት አልቻልንም ብላ ያው ሁሉም ስለከሰሰ ይህንም በዛው እንድትገልጽ ነው ያነሳችው። በምን ስልክ ቪዲዮ እኮ የምታወራው? የስራ ስልኩን ይዞ መተኛት ይቻላል እንዴ? አረ ይቻላል። በፈለግነው ሰዓት ቼክ ማድረግ እንችላለን እንጂ ከስተምር በአግባቡ መወራት አለመወራቱ ቼክ፣ ምክንያቱም ኦርደር በአግባቡ እየተቀበሉ መሆኑ ከስተምር በአግባቡ እየተስተናገረ መሆኑ ቼክ ይደረጋል እንጂ ስልኩም ሁሌም ከነሱ ጋር ነው። እንደምንፈልገው ሰዓት ግን የድርጅቱ ስልክ ፐርሰናል ሳይሆን የድርጅቱ ስልክ ቴክስት የተመላለሱትን ቼክ እናደርጋለን እና ያልጨረስኩት ጉዳይ ያለኝ ስለ ክብሩ እኔ ክብሩን አነካም ብዬ ነበረ። እራሱ ከመጣ ክብሩን እንዴት እንደማዋርደው እኔ ያውቃለሁ። ወይም ደግሞ ከእንትኑ ጋር ከመረጃው ጋር ይሁንና ቀን ይቀጠርና እኔ ለሀቢባ አቀርባለሁ። የክብሩን አንደኛ አልደበደብኳትም ብሏል፣ ቪዲዮውን አመጣለሁ። ሁለተኛ ደግሞ ከእሱ ጋር ሌላ ስትሬት አለኝ፣ እነግርሻለሁ፣ እነግራቸዋለሁ። የምታመጪው አንደኛ የተደበደብሽበትን ቪዲዮ፣ ሁለተኛ ከእሱ ጋር የሆነ የራሳችን የሆነ ኬዝ አለ። እሺ እኔ ጉዱን አላወጣም ብዬ ነበረ፣ ግን እራሱ ስለሆነ ሌላ ቀን አመጣልሻለሁ። እሺ አንደኛ የተደበደብሽበትን ቪዲዮ፣ ሁለተኛ የሁለታችሁ ጉድ ይዛለ። ምክንያቱም ሀቢባ እኔ የዋሸው እኔ ምን ብዬ ልንገርሽ? እኔ ተበዳይ ነኝ። በቃ እኔ ፍትህ መግዲ አንድ ደቂቃ ታስቸግርሽ መግዲ። እኔ አንድ ደቂቃ ብቻ ያለውን ነገር በእኔና በአንቺ በኩል የነበረውን ሽምግልናውን ያስረዳልኝና እስክንድር ከዛ በኋላ እኔ ምንም አይነት ነገር አልመልስም። ማለት የምትፈልጊውን ነገር እስክንድር እያንዳንዱ ነገር ከመጨረሻው እስከ መጀመሪያው ስለነበረ ሜቢ እሱ በተወሰነ መልኩ ለህዝብ ያስረዳልኝና ከዛ የህዝብ ውሳኔ
በቃ ምንም አይነት ምክንያቱም ስለ አንቺ ብዙ ማውራት ራሴን ማዋረድ ነው። ስለዚህ እሱ እንዲያወራ ብቻ 1 ደቂቃ ፈጅልኝ። እኔ እስክንድር ቢቀርብ እኔ እስክንድር ሀቀኛ ሰው ነው። እስክንድር ይቅረብ። እስክንድር ለእኔ ባለውለታዬ ነው። ስንት ዓመት ልታሳስረኝ የነበርከውን አውጦኛል። እስክንድርን እንደውም ልታመሰግኑልኝ ይፈልጋለሁ። እስክንድር በጣም ለእኔ ባለውለታዬ ነው። ይበዛል። እስክንድር ይሰማል? ይሰማል። እንዴት ነህ? ቆይ እሺ፣ እንትን ላይ ነኝ። ላይቭ ኢንተርኔት አለ? መግባት ትችላለህ? ኢንተርኔት አለኝ። ምን ላይ ምንድን ነው? ቲክቶክ ላይ መግባት ትችላለህ ነው? በስልክ ታወራለህ? ምንድን ነው ግን ንገረኝ። ኖ ማለትም ላይ ሀቢባ ቤት ነው ያለ ነው። ሜቢ ወደ 22,000 23,000 ህዝብ አለና የ2 ዓመት ደሞዝ አሰጠኝ ምናምን ብዙ ነገሮችን ስላለች ሜቢ የነበረውን ጭቅጭቅ የነበረውን ውጣ ውረድ በተወሰነ መልኩ ለህዝብ እንድታስረዳልን። አሁን ራሱ ህዝቡ እየሰማ ነው ያለው። መቅደስም እሱ ያስረዳ ችግር የለውም ስላለች ያለውን ነገር የተወሰነ መጠን አድርገህ እንድታስረዳልኝ ነው እባክህን ከቻልክ። ይሰማችኋል? እስኪ ሀቢባ ይሰማል የምናወራው? አዎ ይሰማል፣ በደንብ ጥርት ብሎ ይሰማል። እና በቃ ላይ ወይኔ ዋርኒንግ ሰጠው። ስልክ እያሳየ ስለነበር አይ ለእኔኛው ለሱ ነው የሰጠው ዋርኒንጉ ነው። ግራ ገባኝ። ለማንም ዋርኒንግ የተሰጠው ለእኔ ወይስ ለሱ? ነቅሎታል ወይስ አለ? ፍቅር ዲዛይን አለ? ጋይስ ፍቅር ዲዛይን አለ? የለም የለም። እዚህ ጋር ጥቁር ምንድን ነው? በውስጥ ሊያወራ ይሆናል። አይደለም ማሪ ዋርኒንግ ሰጥቶታል። ስልክ እያሳየ ስለነበረ ገስት ኢንፎርሜሽን ዋርኒንግ አለኝ። እኔ ላይ ብቻ እንዳይሆን ዋርኒንጉ ለእኔ ምንም አይነት ኖቲፊኬሽን አልመጣልኝም። ስለዚህ ለእሱን የሰጠው ማለት ነው። ስልክ አታሳይ ማለት ነበረብኝ። ስልክ ማሳየት እኮ እንዲህ ዳይሬክት ማሰማት እያሳዩ እኮ ፐርሰናል ኢንፎርሜሽን ሳያሳይ ነበረ። አሁን ሌላ አካውንት አለ ፍቅር ዲዛይን አይደል? አለው አይደል? አካውንት ለእኔ ግን እንዳለ እንዴት ነው የምታያችሁ? ያው ለእኔ ፍቅር ዲዛይን እንዳለ ነው የሚታየኝ። እዚህ ጋር እንዳለ ጥቁር ነው የሚታየኝ። የሱ ቦታ መቅዲ እታች ናት የምትታየኝ ለእኔ። እሺ እንትን ይበል በሌላ አካውንት እሱ ግን ጥቁር ሆኖ ነው የሚታየው። እንዳለ ሆኖ አይ ቲንክ ዋርኒንግ ተሰጥቶታል እኮ ጽፏል እኮ ስክሪን ላይ ጽፏል፣ ግን ለእኔ አልሰጠኝም። እኔ ጋር አልጻፈም። አይ ቲንክ እሱ ጋር መሰለኝ። እሱም ብዙ ፋሎወር አለ እዚህ ላይ በውስጥ አውርተው ጨርሰው ምናምን እኔ በሱ ወይኔ መቅደስ ምን ሆነሽ ነው? ዋርኒንግ ነው ለእኔ ጽፎልኛል። ስክሪን ላይ አንብቤ ያለው እያልኩሽ ጉድ ፈላ። አንብቤ ያለው ስክሪን ላይ ለእኔ እንዳይሆን ዋርኒንጉ ደንግጫለሁ እያልኩሽ እኮ ነው። ኖ ልክ ስልኩን ሲያሳይ ነው ዋርኒንግ የሰጠው። ያስታውቃል። እና ፍሮዝ አረጋ ለእኔ ጻፈልኝ፣ ስክሪን ላይ ጻፈልኝ ገስት ዋርኒንግ ብሎ ሀቡዬ። እና በሌላ አካውንት እናስገባ። አዎ በሌላ አካውንት ይምጣ። ቆይ ዋትሳፕ ላይ ቮይስ ላክልት በሌላ አካውንት ና ብዬ። እሺ ሀቡዬ መጣ ፍላወር እየላከ ነው። እስቲ ቆይ እንሞክረው ዋርኒንጉ። አዎ እሱ ነው በሌላ አካውንት 34,000 ፎሎወር አካውንት እኮ ዋርኒንግ ነው ይሻላል። ያደረገ ሰው አለ። የሚረብሽ ድምፅ አለ።
ፖዝ ሁኜ ነበር። እሰማለሁ ወይስ ምንድን ነው? ጋይስ አልሰማም። ሁሉም ሰው ሚዩት ነው። ለምንድን ነው? ማንም ትሰሚያለሽ? አቡ ትሰሚያለሽ? ሰማለሁ። አዎ ትሰማላችሁ። አቡ ትሰሙ። እኔም ሰማለሁ። አዎ ግን ሰምቲንግ ሮንግ። ማንና ማን ነው አሁን ላይ ያለው? የሆነ ስታክ አድርጓል ነገር አይዶን ነው። አዎ ሚዩት ነክ። እኔ ጋር ግን ስክሪን ትክክል አይደለም። ዋርኒንግ እኔም ሰጡኝን አለቅም። በዛኛው አካውንት ዋርኒንግ ሰጡት ነው? አዎ አስወጣኝ፣ አስወጥቶኝ ነው። ዋርኒንግ ሰጠክ እኮ። ለምን ስልክ ስላሳየት እኮ ነው። ስልክ ማሳየት እኮ አይቻልም። አላወኩም። ያው ላይ ስለማልጠቀም ማለት ነው። የመጀመሪያ ፐርሰናል ኢንፎርሜሽን ነው የሚለው እና ዋርኒንግ ለእኔ የሚሰጠው ይመስለኝ ደንግጬ ነበር። ብዙ ጊዜ ገስት ላይ ለሚደረገው ነገር ለቤቱ ባለቤትም ስለሚሰጥ፣ ግን ለአንተ ብቻ ነው መሰለኝ የሚሰጠው። እሺ ይቀጥል። ይሰማሃል? ይሰማኛል። ይቅርታ ያቋረጥኩት በሌላ ስልክ እየገባው ስለነበረ ነው። ይሰማሻል? ሀቢባ መቅደስ ይሰማሻል? ይሰማሻል? ይሰማል። እሺ እስክንድር ምን መሰለህ፣ ቅድም እንዳልኩ ያለውን ነገር እንሳስረዳ